ሰላም እንዴት ናችሁ? ማለት ነኝ። እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ የመጣሁት የሆነ መጽሐፍ ሪኮመንድ ላደርጋችሁ ነው። መጽሐፍ ብዙ የማነብ አይነት ልጅ አይደለሁም። ከስንት አንዴ ምናምን ነው የማነበው፣ ግን አሁን በቅርቡ የጨረስኩት መጽሐፍ አለና እሱ በጣም ተመችቶኛል። ማለት ደስ ብሎኛል። ደስ ይላል ታሪኩ ምናምን። እሱም ደግሞ ከዕለታት ግማሽ ቀን ነው። የአሌክስ አብርሃም መጽሐፍ ነው እና በጣም ወድጄዋለሁ። አንድ ወጥ ድርሰት አይደለም። በእርግጥ የተለያዩ ድርሰቶችን የያዘው የተለያዩ ታሪኮች አሉት ምናምን። እኔ ሁሉም ደስ ይላሉ፣ ግን እኔ በጣም የወደድኩት የመጨረሻው ፓርት ማለትም ከዕለታት ግማሽ ቀን የሚለውን ነው የወደድኩት ማለት ነው። እና እንዴት ነው መሰላችሁ? ሁለት ጓደኛ ማቾች አሉ፣ መሀሪና አብርሃም የሚባሉ ማለት ነው። ባይ ዘ ዌይ ሙሉ ታሪኩን አልነግራችሁም፣ ያው እንዲሁ ትንሽ ውጉቱ አድሮባችሁ እንድታነቡት በሚል ነው እንጂ ሙሉ ታሪኩን ልነግራችሁ አይደለም። ግን ትንሹን ፓርት ቢያንስ ልንገራችሁ። እና እንዴት ነው መሀሪና አብርሽ ነው የሚባሉት እና በጣም በቃ ከጓደኝነት አልፎ እነዚህማ ወንድማማቾች ናቸው እስኪባሉ ድረስ ማለት ነው። አብረው ነው ያደጉት፣ አብረው ነው የሚማሩት ምናምን። ከዛ ፋሚሊያቸው ግን እንዴት ነው የአብርሽ ብዙም አያካብዱም፣ ደህና ናቸው ምናምን። የመሀሪ ግን በጣም በቃ በተለይ አባቱ ሃርድ ከሚባሉት መሀል ነውና በዛ ላይ ዳኛ ነው ምናምን። ትምህርት ላይ ምንም ቀልድ አያውቅም። በቃ በደንብ እንዲያነቡ ምናምን ነው የሚፈልገውና በጣም ሃርድ ነው። መሀሪም በጣም ይፈራው ነበር ምናምን። ከዛ በቃ 12ኛ ክፍል ደረሱ ምናምን። 12ኛ ክፍል ደርሰው በጣም እያጠኑ ምናምን አብረው እያደሩ አብረው እያዋሉ እያጠኑ ምናምን አለፉ ማለት ነው። በጣም በቃ በቆንጆ ውጤት የሚባል ደረጃ አለፉና ከዛ በቃ አባትየው በጣም ደስ ስላለው ድግስ ደገሰ። በጣም በቃ ትልቅ ድግስ ተደገሰ። ሁሉም ያልተጠራ ጎረቤት ዘመድ ምናምን የለም፣ ሁሉም ተጠሩ፣ ተደገሰ ማለት ነው። ሁሉም በጣም ሰቅለው ስላለፉ በጣም ደስ ብሎት ነበር ምናምንና ትልቅ ድግስ ተደገሰ። ከዛ የሚያሳዝነው ነገር ግን ምንድነው የዛን ቀን ያው ድግሱ አልቆ ምናምን ሰዎቹ ወደ ቤታቸው ምናምን ከሄዱ በኋላ መሀሪን ፖሊሶች መጥተው ወሰዱት ማለት ነው። ከዛ እሱ ብቻ ደግሞ አይደለም ለ16 ዓመት ተፈረደበት። ኢማጂን እንግዲህ በደስታቸው ቀን እንደዛ ተደስተው ምናምን 12ኛ ክፍል አለፍን፣ ግቢ እንገባለን እንደዚህ ምናምን ብለው አስበው ምናምን ያው 16 ዓመት ተፈረደበት ማለት ነው። እና በጣም በቃ አባቱም ደግሞ በጣም የወደው ሳይሆን በቃ በጣም አስደስተውትም ነበር ምናምን ስላለፈ ማለት ነው። ደን እንደዛ ነገር ምናምን እንትን ሲፈጠር ምናምን በጣም እሱ እንትን አላለ ምናምን ራሱን ያጠፋል ምናምን አባትየው ማለት ነው። ከዛ እስከዚህ ከነገርኳችሁ ይበቃል። ባይዘው በዚሁ ተመስጬ እንዳልጨርሰው ታሪኩን ዘልዬ ነው የነገርኳችሁ። ለምን እንደታሰረ ምናምን አልነገርኳችሁም። ብዙ ታሪክ አለ። አባትየው ራሱን ካጠፋ በኋላ ጭራሽ በቃ የማትጠብቁት ምናምን ነገር ነው የሚፈጠረውና ከቻላችሁ አንብቡት። እኔ ወድጄዋለሁ እና በቃ የዛሬ ቪዲዮ ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩኝ።